ሰላም ጤና ይስጥልኝ። ውድ የመሬት ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንኳን ደስ አላችሁ። እኔ ደስ ብሎኛል። ዩቲዩቤ ሞኔታይዜሽኑን ተቀብሎኛል ማለት ነው። ከልብ ነው የማመሰግነው። እኔ ደስ ስላለኝ ለእናንተም ያው ላካፍላችሁ ብዬ ነው ማለት ነው። እስካሁን አብራችሁን ስለነበራችሁ ሰዓት በመሙላቱም ሆነ ብቻ በማንኛውም ኮሜንት ስጽፉም ቪዲዮ አብራችሁኝ ከላይቭ ጋር በማምሸት አብራችሁ ያሳለፋችሁን ሰዎች ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተም ደግሞ ገና መሆን ያልሆናችሁ ለዚህ ያብቃችሁ ነው የምለው። ፈጣሪ መጨረሻውን ያሳምርላችሁ። የኔንም ደግሞ ፈጣሪ መጨረሻውን ያሳምረው፣ ለፍሬ ይበለው ማለት ነው። በተረፈ ጠንክሩ። ያው ደከመኝ ምናምን የምትሉ ሰዎች አንዳንድ ሰዎች አላችሁ፣ በርቱ፣ ጠንክሩ። ያኔ ካልተደከመ ለውጥ አይመጣም ማለት ነው። የሆነ ነገር ጀምራችሁ ፍሬውን እስከምታዩት ድረስ ግዴታ መጠንከር አለብን። አሁን ድካም ሊኖር ይችላል፣ ብዙ ነገር እንቅልፍ ማጣት ሊኖር ይችላል። ብቻ ያን ነገር ሁሉ ተቋቁማችሁ ለፍሬ እስከሚበቃ ፍሬው እስከምታዩት የደከማችሁበት ቢያንስ 1 ወር፣ 2 ወር፣ 3 ወር ደክማችኋል እስካሁን። ያንን የደከማችሁበትን ፍሬ እስከሚያፈራ ጠንክሩ ነው የምለው ማለት ነው። ተስፋ መቁረጥ በምንም ነገር አያስፈልግም። ህይወት እኛ እንዳሰብነው ሳይሆን ትንሽ ውጣ ውረድ አላት፣ ድካም አለው ምን አለው። ስለዚህ ዩቲዩብም እንደዛ ነው፣ ትንሽ ድካም አለው ምን አለው። ግን ዋናው ነገር የምነግራችሁ ምንድን ነው፣ ስትሰሩ በቃ ጥንቃቄ አድርጎ ከኋላ ድምፅ እንዳይገባባችሁ፣ ይሄ ልጅ የሚያለቅስ ምናምን ድምፅ እንዳይገባባችሁ። ሁለተኛ ደግሞ ከቻላችሁ በቪዲዮ ወጡ፣ ከቻላችሁ በቪዲዮ ወጣችሁ ስሩ ማለት ነው። የምችሉ ከሆነ በቪዲዮ ወጣችሁ ስሩ። ሁለተኛ ደግሞ ታምኔል ስሩ ማለት ነው። በኋላ ላይ ብዙ ቪዲዮ ከለቀቃችሁ በኋላ ያንን ታምኔል ለማስተካከል ግራ ከምትጋቡ ከሚደክማችሁ መጀመሪያ ገና ስትገቡ ታምኔል ስሩ ማለት ነው። ዲስክሪፕሽንም ጻፉ፣ ይጠቅማችኋል እንጂ አይጎዳችሁም። ዲስክሪፕሽን ብትጽፉ አሁን ችግር የለውም። ዲስክሪፕሽን አያይ ምናምን ልትባሉ ትችላላችሁ። እሱ እንኳን ባያይ ማለት ነው እናንተ እንደምታወሩ ስለሚያውቅ ሼር ያደርግላችኋል ማለት ነው። ገብታችኋል? ሼር ያደርግላችኋል። ስለዚህ ሼር እንዲያደርግላችሁ ዲስክሪፕሽኑን አንብበው በቀላሉ መረዳት የሚፈልጉ ሰዎች ስላሉ ዲስክሪፕሽናችሁን አይተው ወደ እናንተ ቻናል ጆይን ያደርጋሉ ማለት ነው፣ ይቀላቀላሉ ማለት ነው። ስለዚህ ዲስክሪፕሽን ጻፉ። ታይትል ርዕሱን አሪፍ ርዕስ ጻፉ ማለት ነው። በቃ ይህንን ካረጋችሁ ዲስክሪፕሽን ከጻፋችሁ፣ ታይትል ርዕስ ከጻፋችሁ፣ ታምኔል ካደረጋችሁ እናንተ በቪዲዮ ከገባችሁ ዩቲዩባችሁ ሞኔታይዝ የማይሆንበት ምክንያት አለ ብዬ አላስብም። በተረፈ አድሰንስ ላይ ነው። አድሰንስ ላይ ያው ይመልሳል። የኔንም አንዴ መልሶብኝ ነበረ፣ በሁለተኛው ተስተካከለ ማለት ነው። አንዳንድ በጣም ብዙ ችግር ከሌለበት አድሰንሱ ይስተካከላል። ምናልባት አፕላይ ያደረጋችሁ ሰዎች አንዴ ሲመለስባችሁ አትደንግጡ ማለት ነው። ስለዚህ አትደንግጡ ማለት ነው። ተረጋግታችሁ እናንተ ችታለው ቻናሉን የትም አይሄድም ማለት ነው። ለእኛ ካላለው ደግሞ የሰው ልጅ ይለፋል፣ ካልተሳካ ደግሞ ምንም ማድረግ አይቻልም ማለት ነው። ስለዚህ ሁላችሁም በትዕግስት ጠብቃችሁ ስሩ፣ ጠንክራችሁ ስሩ። መጨረሻውን ደግሞ ፍሬውን እስከምታዩ ድረስ ትዕግስትና ጽናት ይኖራችሁ ማለት ነው። ሳይለፋ ቢሆን ነገር የለም ማለት ነው። በተረፈ ምናልባት እንትን ብላችሁ ይሄ አፕላይ አድርጋችሁ ያልተቀበላችሁ ምናምን ሰዎች ትዕግስት አድርጉ። ምናልባት ሊቀበላችሁ ይችላል። ስህተቶቹን ቀስ ብላችሁ እያያችሁ ምን ጋር የተሳሳትኩት ብላችሁ ቪዲዮአችሁን አንድ ባንድ ቼክ አድርጋችሁ እንትን ሊላችሁ ይችላል፣ ሊመልስላችሁ ይችላል። ስለዚህ ተስፋ መቁረጥ የሚባል ነገር የለም ማለት ነው። ተረድታችሁኛል? ሁለተኛ ገና ጀማሪ የሆናችሁ ደግሞ እኔ አይመቸኝም፣ ቦታ የለኝም፣ የምቀርጽበት ቦታ የለም፣ ትልቅ ስልክ የለኝም፣ አሪፍ ስልክ አይደለም ምናምን ብላችሁ ምናልባት ይሄንን ድምጽ የምትሰሙ ሰዎች እንዳታዩ። የእውነት ምንም ባይሆን ማለት ነው፣ ምንም ቦታ ባይኖራችሁ ባላችሁ ጊዜ ከእንቅልፋችሁ ቀንሳችሁ 5 ደቂቃ ብትሆን ቪዲዮ መስራትና መልቀቅ ትችላላችሁ። ከዛም በኋላ 5 ደቂቃ ስትሉ 10 ደቂቃ፣ 10 ደቂቃ ስትሉ ደግሞ 20 ደቂቃ፣ ከዛን 30 ደቂቃ እያላችሁ መስራት ስትጀምሩ ራሱ እናንተ በጣም መስራት ፍላጎት ካላችሁ የመስራት ፍላጎታችሁ ይጨምራል ማለት ነው። እሺ። እና አልችልም፣ አይመቸኝም ምናምን የሚባል ነገር የለም። በህይወት ውስጥ የማይቻል ነገር የለም። እናንተ ጠንካራ ከሆናችሁ የማይቻል ነገር የለም። ከሰው በላይ በታች እንጂ ከሰው በላይ የሆነ ችግር አይኖርም። ገብቷችኋል? ምክንያቱም እኛ እንኳን ባንችለው ሌላ ችግር ፈቺ ፈጣሪ ያዝልናል ማለት ነው። ሁሉም ችግሮቻችን ከኛ በታች ነው መሆን ያሉበት እንጂ ከኛ በላይ መሆን የለበትም ማለት ነው።
ስለዚህ እኔ የምችኝ ማዳም ቤት ነው የምሰራው። እንደዚህ ነው ብላችሁ ተስፋ እንዳትቆርጡ፣ አልሰራም እንዳትሉኝ። አሁን ማዳም ቤት ነው የምሰራው፣ ግን ያው እየሰራሁ ነው ማለት ነው። መጨረሻውን ደግሞ ፈጣሪ ነው የሚያውቀው። እኛ መጀመሪያ እንሰራለን፣ ከዛም በኋላ ከተሳካ ይሳካል፣ ካልተሳካ ደግሞ ምንም ማድረግ አንችልም አይደል? ህይወታችንም በፈጣሪ እጅ ነው ያለው። ስለዚህ ከኛ የሚጠበቀው መስራት ብቻ ነው። ከዛም ማሳካት አለማሳካት ደግሞ ለፈጣሪ ነው የምንተው። እሱ ነው መጨረሻ የሚያሳምርልን ማለት ነው። ግን ሳንጀምር ሳንሞክር አይሳካልኝም፣ አይሆንልኝም፣ ይሄን ነገር አልችልም ማለት አይቻልም ማለት ነው። በቃ እያንዳንድ ነገር የምትፈልጉት ነገር ዩቲዩብ አሁን ለመክፈት የከፈታችሁ ሳይሆን አሁን ለምሳሌ ሳትከፍቱ የምታዳምጡኝ ልትኖሩ ትችላላችሁ። ግን ለመክፈት ግራ የገባችሁ ዩቲዩብ ላይ ሰርች አድርጉ። ዩቲዩብ አከፋፈት ብላችሁ ከአንድም ሁለትም ሶስት ቪዲዮ እዩ ማለት ነው። ከዛ ለእናንተ የቀለላችሁን ቪዲዮ መርጣችሁ እሱ እያያችሁ ክፈቱ። በኋላ አፕዴት ይደረጋል። ግን ስከፍቱ ኢሜይሉን እና ፓስዋርዱን ዓመተ ምሕረቱን አትርሱ። እሱን መርሳት የለባችሁ ስትከፍቱ ማለት ነው። ኢሜይል ይጠይቃችኋል፣ ዓመተ ምሕረት ይጠይቃችኋል። የተወለዳችሁበት ቀን ወርና ዓመተ ምሕረት ማለት ነው። ትክክለኛ ዓመተ ምሕረታችሁ የተወለዳችሁበትን ባይሆንም ግን ከ18 ዓመት በላይ መሆን አለበት። ቢያንስ አሁን ስትከፍቱ 2000 ብላችሁ መሙላት አለባችሁ ዓመቱን ማለት ነው። ያው ለአዳዲሶች ነው እየተናገርኩ ያለሁት። ስለዚህ እሱን ሶስቱን ነገር ማድረግ አለባችሁ ማለት ነው። ከ18 ዓመት በታች እንዳይሆንባችሁ ኢሜይልና ፓስዋርድን ጽፋችሁ መያዝ አለባችሁ። የምታስገቡትን ስልክ ቁጥር ማወቅ አለባችሁ። በተረፈ ዩቲዩብ ከፈታችሁ ማለት ነው። አንዳንድ ነገር ካለው ደግሞ እየሰራችሁ አፕዴት መደረግ የሚችል ነገር ነው እና በቃ ቪዲዮ አብሶ ደግሞ ምግብ የምትሰሩ ሰዎች ማዳሞቻችሁ ማይቆጥብ ከሆኑ ምግብ እየሰራችሁ እየቀረጻችሁ መፖሰት ትችላላችሁ። ታምሌል አሰራር ብትፈልጉ እኔ ሰርቻለሁ ቪዲዮ ላይ ታምሌል አሰራር በአጭር ጊዜ መስራት ትችላላችሁ። በኤኤ መስራት ትችላላችሁ። ግን ደግሞ ኦሪጂናል ነገር አሪፍ ነው። ገብቷችኋል? አሁን ያኤ በቃ አሁን ብቻ ነው እንጂ ማስገባው እስካሁን አስገብቼ አላውቅም፣ ተጠቅሜ አላውቅም። በራሴና በራሴ ሰርቼ ነው ሞን የሆንኩት ማለት ነው። ቪዲዮን ሰው ማጫወት ምናምን ሳይሆን በቃ በራሳችሁ ጥረት እንድታደርጉ ከሆነ ዩቲዩባችሁ ደግሞ ተቀባይነት ሊኖረው ይችላል። እሺ፣ ስለዚህ ምን ልላችሁ ነው? ታምሌልን መስራት ብትፈልጉ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። እኔ ዩቲዩብ ላይ ያለ ስም ገብታችሁ ማየት ትችላላችሁ። ሌላም ሰው ከፈለጋችሁ ሰርች አድርጋችሁ ማየት ትችላላችሁ። ባነርም ለሰው እንትን ማለት አይጠበቅባችሁም፣ አልችልም ማለት አይጠበቅባችሁም። ባነርም ገብታችሁ ሰርች አድርጋችሁ መስራት ትችላላችሁ። ታዲያ ምን አቃታችሁ? እናንተ ውስጥ እኮ የሆነ ታይለንት ይኖራል፣ የሆነ ማስተላለፍ የምትፈልጉት ነገር ይኖራል። ቢያንስ አንድ ሰው ልትጠቅሙ ትችላላችሁ። ገብቷችኋል? ሁለተኛ ደግሞ ዩቲዩብ ስትጀምሩ ለብር ብቻ ብላችሁ አትጀምሩ። ለብር ብላችሁ ብቻ ከሆነ የምትጀምሩት ኪሳራ ሊሆን ይችላል። ምክንያቱም በአሁኑ ጊዜ ብር እየሰራም አይደለም እየተነሳም ነው ማለት የመለስላችኋለሁ። ከሰራችሁም ይስተካከላል አይደል? ስለዚህ ግን ዞሮ ዞሮ ምንም ሆነ ምንም ለብር ብላችሁ አትስሩ። በመሀል እየሰራችሁ ሞኔታይዜሽኑ ከተነሳ ብር ላይ ገባችሁ ይችላል። ብር ብቻ ብላችሁ አስባችሁ ከገባችሁ ማለት ነው። ግን ምን ማድረግ አለባችሁ? መጀመሪያ እኔ የሆነ ነገር አለኝ፣ ለሰው ማስተላልፈው ነገር አለ። ስለዚህ የሆነ ታይለንት አለኝ፣ ይህን ነገር ለጓደኞቼ ሼር ማድረግ እፈልጋለሁ ብላችሁ ኢንተረስት ኖሯችሁ ፍላጎት ኖሯችሁ መጀመር አለባችሁ ማለት ነው። ያንን ፍላጎታችሁን ነው ወደ ተግባር መለወጥ ያለባችሁ። ተረድታችሁኛል አይደል? ስለዚህ ስትጀምሩ መጀመሪያ ለብር ብላችሁ አትጀምሩ። ግን እናንተ ካላችሁ እውቀት ካላችሁ ማስተላለፍ የምትፈልጉ እኔ ይሄን አስተላልፋለሁ፣ ይሄን ማድረግ እችላለሁ። ምናልባት ሰው ማዝናናት ሊሆን ይችላል፣ ምናልባት ምግብ ስራ ሊሆን ይችላል፣ ምናልባት ግጥም ሊሆን ይችላል፣ ትረካም ሊሆን ይችላል። ብቻ እናንተ የሆነ ውስጣችሁ የሆነ ታይለንት አላችሁ፣ ይሄን ማውጣት ፈልጋለሁ የምትሉትን በዩቲዩባችሁ ማውጣት ትችላላችሁ። ሁለተኛ ደግሞ የሆነ ሰው እንኳን ወድቆ ብታገኙበት ልትረዱበት ትችላላችሁ፣ እናንተ ልትረዱበት ትችላላችሁ። ይሄን ማሰብ አለባችሁ መጀመሪያ ማለት ነው። ከዚያን ይሄን ካደረጋችሁ በኋላ ነው ብሩን ማሰብ ያለባችሁ። ገብቷችኋል አይደል? ስለዚህ መጀመሪያ ጥቅማችሁን ሳይሆን ለሰው ምን ይጠቅማል፣ ምን የሚጠቅም ነገር እመጣለሁ፣ ለሰው ምን ይጠቅማል፣ የኔ መኖር የኔ ሚዲያ መክፈት ምንድነው የሚጠቅመው ብላችሁ መጀመሪያ ለሰው ጥቅም እንትን ማለቱን ወይ ደግሞ ለራሳችሁ ደስተኛ የምትሆኑበትን እንድትሰሩበት መክፈት አለባችሁ ማለት ነው። ዝም ብላችሁ ሰው እንድታጣሉበት፣ ሰው እንድታጨቃጭቁበት ወይ ደግሞ ተቃራኒ ሀሳብ ይዛችሁ መታችሁ ለእናንተ ለሰው መውደቅ ምክንያት እንድትሆኑ ማድረግ የለባችሁም። ሁሌም ገንቢ ነገር ይዛችሁ ለሰው የሚጠቅም ነገር፣ ለሰው ጥሩ የሆነ ነገር እንድታስተላልፉበት መሆን አለበት ማለት ነው። ስለዚህ ስትከፍቱ መወሰን ምንድነው የምሰራው፣ ምንድነው የማደርገው፣ እንዴት ነው የምሰራው ብላችሁ እንትን ማለት አለባችሁ። አንዳንድ ልጆች አሁን ዩቲዩብን ከከፈቱት በኋላ
ምን ቪዲዮ ልስራ የሚለው አሉ። መጨነቅ አያስፈልግሽም። በህይወትሽ ውስጥ ስንት ወጣ ወረዳ አይተሻል። እሱንም ለሰው ማካፈል ትችላለሽ። በህይወትሽ ውስጥ ስንት ወጣ ወረዳ አይተሻል። እሱንም ማካፈል ትችላለሽ። ብዙ ነገር ሰው ከአንቺ ህይወት የሚማርበት ሊኖር ይችላል። ሁሉንም ገበናችሁን አውጡ ሳይሆን ቢያንስ ይሄ ነገር ባካፍላቸው ለሰው ይጠቅማል ብለሽ የምታካፊው ብዙ ነገር ይኖራል። ብቻ እናንተ ካሰባችሁት ብዙ ነገር ሰው የሚጠቅም ነገር መስራት ስለምችሉ እንደዛ ብላችሁ ክፈቱ እላለሁ። በተረፈ በጣም አመሰግናለሁ። እኔም ደስ ስላለኝ እናንተንም እንኳን ደስ አላችሁ። መጨረሻው ደግሞ ተሳክቶ ብር መቁጠር ሲጀምር ወይ ደግሞ ብሩ እንትን ሲል ቪዲዮ እሰራላችኋለሁ ማለት ነው። ለዚህ ያብቃችሁ እያላችሁ ለዚህ ያብቃሽ እያላችሁ መርቁኝ ማለት ነው። ከጎኔ ስለምትሆኑ በጣም አመሰግናለሁ። እስከ መጨረሻው ከጎኔ እንድትሆኑ በትህትና እጠብቃለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሌን አበረታቱ። ሰብስክራይብ የረሳችሁ ሰብስክራይብ አድርጉኝ። ላይክ የረሳችሁ ላይክ አድርጉ። ኮሜንት ጽፉ ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ፣ አሳውቃለሁ። ላይቭም ላይ እመልሳለሁ። ላይቭም ደግሞ ማታ ስለምገባ መታችሁ መቀላቀል ትችላላችሁ ማለት ነው። ኮሜንት የምታስቀምጡልኝ መልካም ምኞታችሁን ግለጹልኝ። አመሰግናለሁ። ቻው ቻው።